ሰላም ውድ የቻናላችን ተከታታዮች እንደምን ሰነበታችሁ። ዛሬም እንግዲህ እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁኝ። በባለፈው ቪዲዮአችን ኒኪ ላይቭ ላይ ገንዘብ መስራት ከምንችልባቸው መንገዶች ውስጥ አንዱ ስለሆነው ስለ ታስክ ቪዲዮ ሰርቼላችሁ ነበረ። እንደወደዳችሁትም ተስፋ አድርጋለሁኝ። በዛሬው ቪዲዮአችን ደግሞ ኒኪ ላይቭ ላይ ገንዘብ መስራት ከምንችልባቸው መንገዶች ውስጥ አንዱ ስለሆነው እና ጥሩ ኢንካሞችን ማግኘት ከምንችልበት መንገድ ውስጥ አንዱ የሆነውን ስለ ኢንቪቴሽን ቪዲዮ ይዤላችሁ መጥቻለሁ ማለት ነው። በቅድሚያ ለቻናላችን አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ቪዲዮዎችን ስንለቅ እንዲደርሳችሁ ሰብስክራይብ ካደረጋችሁ በኋላ ከጎኗ የደወል ምልክት አለች፣ እሷን መንካታችሁን ቼክ አድርጉ። በቀጥታ ወደ ቪዲዮ እንሂድ። እሺ እንግዲህ ስለ ኢንቪቴሽን ስናነሳ አምስት ዋና ፖይንቶችን እናነሳለን። የመጀመሪያው ኢንቪቴሽን ምንድነው? ከስር ከመሰረቱ ኢንቪቴሽን ማለት ምንድነው የሚለው ነገር ጽንሰ ሐሳቡን እናያለን። ሌላው ሁለተኛው እንዴት አድርገን ሰዎችን ኢንቫይት ማድረግ እንደምንችል አሳያችኋለሁ። በመቀጠል ኢንቪቴሽን ሪዋርዱን ለማግኘት ምን መስፈርቶችን ማሟላት አለበት፣ የጋበዝነው ሰው ምን መስፈርቶችን ማሟላት አለበት የሚለው ነገር እናያለን። ሲቀጥል ምን ያህል ይሰጠናል? አንድ ሰው ኢንቫይት ስናደርግ አንድ ሰው ኢንቫይት ባደረግንበት ምን ያህል ሪዋርዶችን መቀበል እንችላለን? የመጨረሻው ደግሞ ኢንቪቴሽን በምን ምክንያት ሊከለክለን ይችላል የሚሉ አምስት ዋና ፖይንቶችን እናነሳለን ማለት ነው። ነገር ግን እነዚህን አምስት ዋና ፖይንቶች በዛሬ ቪዲዮአችን የምናየው ሁለቱን ብቻ ነው፣ ምክንያቱም ቪዲዮዎች እንዳይረዝሙብን። ሌሎቹን ሀሳቦች በቀጣይ ቪዲዮ በፓርት እየከፋፈልን ለማየት እንሞክራለን። ለዛሬው ግን ኢንቪቴሽን ምንድነው፣ ሰዎችንስ እንዴት አድርገን መጋበዝ እንችላለን የሚለው እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ ኢንቪቴሽን ምንድነው ከሚለው ሀሳብ ስንሄድ ፕላትፎርሙ የራሱ የሆነ ኮይን አለው። ኮይኑን ለሰዎች ፕሮሞት አድርገን ወይም ደግሞ አስተዋውቀን ሰዎችን ወደዚህ ፕላትፎርም ስናመጣለት እሱ የሚሰጠን ሪዋርድ ነው። ኢንቪቴሽን ሪዋርድ የሚባለው ያ ነው። ሰውን ለጋበዝንበት የሚሰጠን ጊፍቶች ወይም ደግሞ ሪዋርዶች ኢንቪቴሽን ሪዋርድ ይባላል ማለት ነው። ሌላው ኢንቪቴሽን እንዴት አድርገን ሰዎችን መጋበዝ እንችላለን የሚለውን እናያለን። በቅድሚያ ሰዎችን ለመጋበዝ እዚች ጋር ሚ የምትል አለች፣ እሷን አንዴ ትነኳታላችሁ። ከዛም ፕሮፋይላችሁን ያመጣላችኋል። ፕሮፋይላችሁ ጋር እዚች ጋር ኢንቫይት ፍሬንድስ የምትል አለች፣ እሷን አንዴ ነክታችሁ ትገባላችሁ። ኢንቫይት ፍሬንድስ ሲገቡ በዚህ አይነት መልኩ ያመጣላችኋል ማለት ነው። እዚህ ፕላትፎርም ላይ ሰዎችን በሁለት አይነት መንገድ ኢንቫይት ማድረግ ትችላላችሁ። የመጀመሪያው በሊንክ ነው። የራሳችሁ የሆነ ሊንክ አለ። የራሳችሁን ሊንክ በመላክ በሊንካችሁ አማካኝነት ሰዎችን መጋበዝ ትችላላችሁ። ሁለተኛ ደግሞ ከሌላው ፕላትፎርም ለየት የሚያደርገው ነገር ምናልባት ሊንኮች አልሰራ ካላችሁና በሊንክ ጋብዛችሁ ካልመዘገበላችሁ እዚህ ፕላትፎርም ላይ ታመጧቸውና እዚህ ጋር ኢንቫይት ፍሬንድ ውስጥ አስገብታችሁ የራሳችሁን አይዲ በማስሞላት ኢንቪቴሽን መጠቀም ትችላላችሁ ማለት ነው። እሱ እንዴት እንደሆነ ያው መጨረሻ ላይ አሳያችኋለሁኝ። ሰዎችን ለመጋበዝ እዚህ ጋር ጎ ኢንቫይት የምትላለች በቢጫ የበራች፣ እሷን አንዴ ትነኳታላችሁ። ከዛም እንደዚህ ያመጣላችኋል። እዚህ ጋር ሴቭ ይላል፣ ኮፒ ሊንክ፣ ዋትስአፕ፣ ፌስቡክ፣ ላይን፣ ኪውአር ኮድ እና አዘርስ። በእንደዚህ ሜቶዶች ለሰዎች ኢንቪቴሽን ሊንክ መላክ ትችላላችሁ። ከፈለጋችሁ በዋትስአፕ ቀጥታ መላክ ትችላላችሁ። ከፈለጋችሁ ደግሞ በፌስቡክ ወይም ደግሞ ኮፒ ሊንክ ታደርጉትና ሊንኩን ከዛ ቴሌግራማችሁ ላይ ዋትስአፓችሁ ላይ የሆነ የማይጠፋችሁ ለእናንተ ቅርብ የሆነ ቦታ ላይ ፔስት ታደርጉታላችሁ። ከዛ ለሰዎች መላክ ሲፈልጉ ኮፒ ፔስት እያደረጋችሁ ለሰዎች ሊንካችሁን መላክ ትችላላችሁ ማለት ነው። በዚህ መንገድ መጋበዝ ትችላላችሁ። አንድ ሰው በሊንክ ከጋበዘን በኋላ መመዝገብና አለመመዝገቡን የት ነው የምናየው? ትንሽ ዝቅ ታደርጉና እዚህ ጋር ማይ ኢንቫይት የምትላለች እሷን አንዴ ትነኳታላችሁ። ከዛም ላስት 3 መንዝስ የሚል ይመጣላችኋል። አንድ ሰው ኢንቫይት ካደረጋችሁ በኋላ ያ ሰው ተመዝግቦ ከሆነ እዚህ ጋር ስሙንና አይዲውን ያመጣላችኋል።
እዚህ ጋር ስሙ ካለ ያ ሰውዬ በእናንተ ሊንክ ተመዝግቧል ማለት ነው። ስሙ ከሌለ ግን ምን ታደርጋላችሁ? እዚህ ፕላትፎርሙ ላይ ታመጡታላችሁ። ከዛ ካመጣችሁት በኋላ ልክ እናንተ እንደገባችሁት ፕሮፋይሉ ጋር ገብቶ ከዛ ኢንቫይት ፍሬንድስ ነክቶ ይገባና ከዛ ማይ ኢንቫይት እዚች ጋር ቆይላ ሰዎቹ ደግሜ እዚች ጋር ማይ ኢንቫይት የምትለዋ ነክቶ እንዲገባ ታደርጋላችሁ። ከዛ ከገባ በኋላ እዚች ጋር ማይ ኢንቫይተር የምትላለች ማይ ኢንቫይተር ብሎ ሊንኩን ካልመዘገበ ልክ እንደዚህ አድ ሚል የሚያወጣ ሊንኩን በእናንተ ስም መዝግቦ ከሆነ ግን የእናንተን ስም የሚያወጣ። ስለዚህ አድ የምትል ካለች አድ በለው ትሉትና አድ ካለ በኋላ እዚህ ጋር እንደምታዩት በዚህ አይነት መልኩ ፕሊስ ኢንተር ዘ ኢንቪቴሽን ኮድ ይላል። ፕሊስ ኢንተር ዘ ኢንቪቴሽን ኮድ ኢንቫይት የሚያደርጋችሁን ሰው ኮድ አስገቡ ይላል። ከዛ አንዴት ነኩስና የዛንስ የእናንተን አይዲ እንዲሞላ ትነግሩታላችሁ ማለት ነው። ይነካውና አንዴ ይነካውና የእናንተን አይዲ እንዲሞላ ታደርጉታላችሁ። 69 ለምሳሌ እኔ ኢንቫይት የማደርግበትን እንትን ልሙላና ላሳያችሁ። ከዛ እንደዚህ አይዲውን ካስገባ በኋላ የእናንተን አይዲ ትነግሩትና ያስገባል። ከዛ አይዲውን ካስገባ በኋላ እዚች ጋር ሰብሚት የምትላለች እሷን አንዴት ይነካታል። እዚህ ጋር አሁን አብኖርማል ዲቫይስ ዩ ካን ኖት ኢንቫይት ዩርሰልፍ ነው የሚለኝ። ይሄ ለምንድን ነው? እኔ በአንድ አይነት ስልክ ነው የከፈትኩት አፕሊኬሽን ያው ኢንቪቴሽን ሪከርድ ለማድረግ ማለት ነው። ስለዚህ ኢንቪቴሽን አይቀበለኝም። ያው መጨረሻ ላይ ኢንቪቴሽን የማይቀበልባቸው ምክንያቶችን ስናይ አብረን እናየዋለን ማለት ነው። ስለዚህ ኢንቫይት ለማድረግ አንደኛ እዚች ጋር ጎ ኢንቫይት ብለን ሰዎችን መጋበዝ እንችላለን። ሁለተኛ ደግሞ እዚች ማይ ኢንቫይት የምትለዋ ላይ ገብተን የጋበዝነው ሰው ስም እዚች ጋር ከሌለ እዚህ ጋር እንመጣና እሱ እንዲገባ እሱም ልክ እኛ እዚህ እንደገባ ነው ይመጣና እዚህ ጋር ካስገባ ነው በኋላ አድ ብሎ የኛን አይዲ እንዲጽፍና ሰሚት እንዲል እናደርገዋለን ማለት ነው። ከዛ ሰሚት ካለ በኋላ ማይ ኢንቫይተር ብሎ ካመጣለት መስግቦታል ማለት ነው። ስለዚህ በዚህ መልኩ ኢንቪቴሽናችሁን ማስሞላት ትችላላችሁ ማለት ነው።